ሰላም አለይኩም ወራህመቱላሂ ወበረካቱ። ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እስኪ እንግዲህ ዛሬ አብረን እንጓዝ ምሽቱን ማለት ነው። ያው ሳውዲ እንትን ትመስላለች በትንሹ ሳውዲ መዲና ማለት ነው። መዲነቱል ሙነወራ። እስኪ ምሽቱ እንዴት ነበር? በነገራችን ላይ ዝናብ እየጣለልን ነው። ማሻአላህ ተበረካላ። በቃ አረንጓዴ ምናምን መሆን ጀምሯል። ሰሞኑን እየጣለ ነበረ። ከዚህ በፊት እንኳን አልነበረም። አሁን ግን ጠገብ አድርጎ ጥሎልናል። ዝናቡም ክረምቱ ገብቷል ማለት ነው። ብርድ ያለ ያን ያህል አይደለም፣ ግን ይህን ሳምንት ብቻ ነው ብርድ የጀመረው። እንግዲህ ምሽቱ ይሄን ይመስላል። ስንት ሰዓት ነው በኢትዮጵያ ይሄን ስቀርጽ ማለት ነው? በሳውዲ 4 ሰዓት ተኩል፣ በኢትዮጵያ ደግሞ በሳውዲ 10 ሰዓት ተኩል፣ በኢትዮጵያ 4 ሰዓት ተኩል ማለት ነው። እና ይችን ትመስላለች በትንሹ ማለት ነው። በነገራችን ላይ አመጣጣችን ዛህማ በሌለበት መንገድ ስለመጣን ነው እንጂ በሌላኛው መንገድ ብንሄድ በጣም ደስ ነው የሚለው። በጣም ነው የሚያምረው። ወደ መስጂድ አካባቢ፣ መስጂድ ሐራም፣ መስጂድ ቁባ አካባቢ ግን በጣም ዛህማ ነው። በጣም ወረፋ ነው ማለት ነው መኪና። ስለዚህ እኛ ደግሞ በሌላ መንገድ ነው እየገባን ያለ ነው። ማለቴ ያው እኛ ወደ ቤት ስለሆነ የምንገባው ግዴታ አቋራጭ መንገድ መጠቀም አለብን ብለን ማለት ነው። ከዛማ እና ለምን አላሳያቸውም ለውድ ቤተሰቦች በሚለው ብዬ አስቤ መቀረጽ ጀመርኩኝ ማለት ነው። በነገራችን ላይ ምንም አልቀረም፣ እየደረስን ነው ወደ ቤታችን። ካሜራውም ቀደም ብዬ አላስጀመርኩት፣ ብዙ የሚታይ ነገር ያን ያህል አዲስ ነገር የለም ብዬ ነው ማለት ነው። ከገጠራማ አካባቢ ወደዛ ወደ ከተማ ወደ ቤታችን እየተመለስን ይህን ይመስላል ማለት ነው። አሁን ምንም አልቀረም፣ እየደረስን ነው። እና ይችን ትመስላለች ማለት ነው በትንሹ፣ በጣም በትንሹ መዲናችን አብባለች። በምሽት በጣም ነው የምታምረው በነገራችን ላይ። እና ጓደኞቼ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱ አዲሶችን